የወር አበባችሁን ካያችሁ በስንተኛው ቀን ነው እርግዝና ሊፈጠር የሚችለው? ጤና ይስጥልኝ፣ ዶክተር አቤኔዘር ነኝ። እንዲች አይነት ጠቃሚ የጤና መረጃ ቶሎ ቶሎ እንድትመጣላችሁ ላይክ እና ፎሎ ማድረጋችሁ ነው። ቀኑን ጠብቆ የሚመጣ የወር አበባ ዑደት ካለ የወር አበባ በሄደበት ወይም ደግሞ መጥቶ ባቆመበት ተከታታይ ቀናቶች ውስጥ እርግዝና ሊፈጠር አይችልም። እርግዝና ሊፈጠር የሚችለው ኦቭሌሽን የሴቲቱ እንቁላል ከኦቫሪ ወይም ደግሞ ከእንቁልጢ ወጥቶ ወደ ፎሎፒያን ቲዩብ በሚሄድበት ቀን ነው። ይህ ቀን የሚፈጠረው የወር አበባ ከመጣበት ቀን አንድ ብለን ቆጥረን 14ኛ ቀን ላይ ይህ ክስተት ይፈጠራል ማለት ነው። ለዚህ በዚህ ቀን ላይ ግንኙነት ማድረግ እርግዝና እንዲፈጠር ሃይ ቻንስ ይኖረዋል ማለት ነው። ለዚህ የወንድ የዘር ፍሬ ማህፀን ውስጥ ቢያንስ ከ2 እስከ 3 ቀን መቆየት ፕሮባቢሊቲ ስላለው ከ14ኛው ቀን ወደኋላ 2 or 3 ቀን እንደገና ደግሞ የእንቁላሏ ከተመረተች በኋላ እስከ 3 ቀን የመቆየት ፕሮባቢሊቲ ስላላት ከ14ኛው ቀን ወደፊት 3 ቀናት እነዚህ በዚህ መካከል ያሉ ቀናቶች ውስጥ ግንኙነት ማድረግ እርግዝና እንዲፈጠር ከፍተኛ እድል ይኖረዋል ማለት ነው። ጥያቄያችሁ የተመለሰ ይመስለኛል። አመሰግናለሁ።